ጁን 30 የሞት ቀንን አስመልክቶ በደቡብ አፍሪካ ነዋሪዎችን የደቡብ አፍሪካ መንግስትና ፖሊሶችን ያስፈራው ያስደነገጠው ስጋት ውስጥ የከተተው ይህ ኢትዮጵያዊ ወጣት ማን ነው? የት ነው የሚኖረው? ማን ነው? ግለሰቡ የት ሀገር ተወላጅ ነው? ይህ ቪዲዮስ እውነት ነው ወይስ በአርቲፊሻል ኢንተለጀንስ በኤአይ የተሰራ ነው? እነዚህ መረጃዎችን በዚህ አጭር ቪዲዮ የምናየው ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ይህ ወጣት ነዋሪነቱን በደቡብ አፍሪካ አድርጎ የሚኖር ኢትዮጵያዊ ተወላጅ ሲሆን በደቡብ አፍሪካ በግል ቢዝነስ ስራዎች ራሱን የሚተዳደር ነዋሪ ነው። በሰሞኑ ለሁለት ወራት ያህል ጁን 30 ዴል ላይ ነው በማለት መላው የውጭ ዜጎችን ያስፈራው ያስደነገጠው ስጋት ውስጥ የከተተው ይህ የሰኔ 30 ጉዳይ አስጊ ነበር። በዚህ ጉዳይ ላይም ልጁ ራሱን ለመከላከል ቢዝነሱን ለመከላከል እንዲሁም ነፍሱን ለመከላከል ትልቅ የፖሊስ መሳሪያና ሁለት ውሾችን ታጥቆ ቢዝነሱን በዚያን ቀን እንደ ኖርማል ሰራተኛ ቢዝነሱን ሲያካሂድ ነበር። ይህን የተመለከቱ የአካባቢ ነዋሪዎች ስጋት ውስጥ እንደገቡና እንደፈሩ በጣም እንደሰጉ ለመንግስት ሪፖርት ያደርጋሉ። መንግስትም ይህ ወጣት ይህን ፎቶ በሶሻል ሚዲያ በትኖ ይህን ግለሰብ እየፈለጉ ይገኛል። ይህ ነገርስ ትክክል ነው ወይስ ትክክል አይደለም? ምን ትላላችሁ? ሀሳባችሁን እናንተ ኮሜንት ላይ አስቀምጡ። ራሱን ለመከላከል በእነዚህ አይነት ወይ ቆሞ ህዝብ ነዋሪዎችን በሚያስደነግጥ ሁኔታ መቀመጡ ለኢትዮጵያውያን ተወላጆች ጥሩ ነው ወይስ መጥፎ ነው? ይህን አብረን የምናየው ይሆናል። ነገር ግን የደቡብ አፍሪካ መንግስት የደቡብ አፍሪካ ፖሊሶች ይህን ግለሰብ እየፈለጉት ነው። በአንዳንድ ሶሻል ሚዲያ ላይ ደግሞ ይህ መረጃ ፌክ ነው በኤአይ የተሰራ ነው ተብሎ በተደጋጋሚ እየተፖሰቱ እያየን ነው። በትላንትናው ቀን ደግሞ ልጁ በራሱ ጊዜ በድምፁ ተናግሮ የሀዲየኛ ፊደልም ተናግሯል። የሀዲየኛ ቃላቶችንም 2-3 ቃላት በሀዲየኛም ተናግሯል፣ በአማርኛም ተናግሯል። ይህን ቪዲዮ ተመልከቱት ምን እያለ እንደሆነ ከቲክታክ ያገኘ ነው መረጃ ነው። እስቲ ኢትዮጵያውያንና ኤርትራውያን ሳውዝ አፍሪካ ላይ የምንኖር ያው ስጋት ግልጽ ነው በወቅታዊ ጉዳይ ላይ። ግን አንድ ጥያቄ አለብኝ። እነዚህ ሰዎች እግዚአብሔር ካለ እነዚህን ሰዎች እናወጣለን እያሉ ነው ወይስ በፓወራችን እናወጣለን እያሉ ነው? ታዲያ እንዲህ ካሉ በፓወር ከሆነ ይቻላል እንዴ? ዝም ብለህ ለምን ትፈራለህ? ጠነሞን ነው ዋዩ ከፍስ ነው ሞተሙላኒ ገግፍስ ነው ሞተሙ። እስቲ እንደዛ አይነት ነገር የሰማ ሰው ካለ አሳውቅ። ቴንክ ዩ። እውነት ነው ወይስ ሐሰት ነው? ውሸት ነው ወይስ ልክ ነው የሚለውን አጠራጣሪ ቢሆንም ዘመኑ የኤአይ ዘመን ስለሆነ ሁሉም ነገር እውነት ነው ማለት ውሸት ነው ማለትም አይቻልም። ነገር ግን ይህ ቪዲዮ ደግሞ ውሸት ከማለት እውነት እንድንል እያስገደደን ያለበት ሁኔታ አለ። አርቲፊሻል ኢንተለጀንስ ወይም በኤአይ የተሰራ አይመስልም። ቪዲዮን አይታችሁታል። ምን ይመስላል? አንዳንድ ጥቁሮች ደግሞ በየአካባቢ እኛ ባለንበት አካባቢ ይህማ ኢትዮጵያዊ ሊሆን አይችልም፣ ሶማሌ ነው ሊሆን የሚችለው። ኢትዮጵያውያን እንደዚህ አይነት ድፍረት የላችሁም። ኢትዮጵያውያን ብዙም ድፍረት የሉም። ኢትዮጵያውያን ስራ ላይ እንጂ ትኩረት የሚያደርጉት እንደዚህ መሳሪያ አይታጠቁም። አብዛኛውን ጊዜ እንዲህ መሳሪያ ትላልቅ መሳሪያዎችን ታጥቆ የሚታዩት ሶማሌዎች ናቸው ሲሉ ጥቁሮች ሀሳቦችን እየሰጡ ነው። ኢትዮጵያውያንም በብዛት የምንታወቀው ታታሪነት በጠንካራ ስራና በታታሪነት በመልካምነት ነው እንጂ እንደዚህ አይነት መሳሪያዎችን ይዘን ታጥቀን ንብረታችንን አንጠብቅም። ምክንያቱም እኛ ሀደራን ለፈጣሪ ሰጥተን ነው የምንሰራው። ከዛ አንጻር ይህ ወጣት ኢትዮጵያዊ አይደለም ሶማሌ ሊሆን ይችላል የሚል የተለያዩ ኮሜንቶችን አንብበናል። እናንተስ በዚህ ጉዳይ ምን ትላላችሁ? ንብረታችንን በእንደዚህ አይነት ወይ መጠበቅና በእንደዚህ አይነት ወይ መከታተል ይሻላል ወይስ ከአካባቢ ነዋሪዎች ጋር አንድ በመሆን ከፖሊስ አባላት ጋር በመተባበር ከአካባቢ ኮሚኒቲ ጋር በመሆን ንብረታችንን ብናስጠብቅና ቀሪውን ለእግዚአብሔር አደራ ብንሰጥ ይሻላል የሚለውን ሀሳባችሁን ኮሜንት ላይ ያስቀምጡ። ይህ ወጣት እውነት ነው ኤአይ ነው የሚለውን እርግጠኛ ባንሆንም እስከ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ይህን ቻናል ሰብስክራይብ አድርጉ። መልካም